በፍሎሪዳ ዩኒቨርሲቲ መምህር የሆነው ፕሮፌሰር ጄሪ ዊልስማን ለማስተማር ክፍል ውስጥ በገባበት የመጀመሪያ ቀኑ የፊልም ፎቶግራፊ ተማሪዎችን በሁለት ቡድን ከፈሏቸው። በግራ በኩል ያለውን ቡድን አባላት የብዛት ቡድን ኳንቲቲ ግሩፕ እንደሚባልና የቡድኑ አባላት ሪዎች ውጤትን የሚሰጣቸውም በሚሰሩት ስራ መጠን እንደሆነ ነገሯቸው። በትምህርቱ የመጨረሻ ቀን ተማሪዎች ያመጧቸውን ፎቶዎች እንደሚቆጥሩና መቶ ፎቶዎችን ያመጡ ተማሪዎች ኤ፣ 90 ፎቶ ያመጡ ተማሪዎችን ቢ፣ 80 ፎቶ ያመጡ ተማሪዎችን ሲ ወዘተ እያለ ውጤት እንደሚሰጧቸው ነገሯቸው። በቀኝ በኩል ባለው ቡድን ውስጥ የተካተቱ ተማሪዎች ደግሞ ጥራት ቡድን ኳሊቲ ግሩፕ እንደሚባሉ የሚሰጣቸውን በሰሯቸው ስራዎች ጥራት መሰረት እንዲሆን አስረዷቸው። በሚሰሩት ስራ ውስጥ ማምጣት የሚጠበቅባቸው ፎቶ አንድ ብቻ ነው። ኤ ለማግኘት ግን ያመጡት ፎቶ ወደ ፍጹምነት የተጠጋ ጥራት ያለው መሆን አለበት። ሴሚስተሩ ሲያልቅ ፕሮፌሰሩ ያየውን ነገር ማመን አልቻለም። ሁሉም ጥራት ያላቸው ፎቶዎች የመጡት በብዛት ቡድኑ አባላት ተማሪዎች ነበር። እነዚህ ተማሪዎች በሴሚስተሩ በሙሉ የተለያዩ ፎቶ የማንሳት ክህሎትን እየሞከሩ በርካታ ፎቶዎችን እያነሱ ከስህተታቸው እየተማሩ እየጣሩ ነበር እና 100 ፎቶዎችን በማሰባሰብ ሂደት ውስጥ ክህሎታቸውን አዳበሩ። የጥራት ቡድኑ አባላት ግን ቁጭ ብለው ስለ ፍጹምነት እያሰላሰሉና እየተጨነቁ ነበር ያሳለፉት። በስተመጨረሻ በተግባር ካልተረጋገጡ ቲዎሪዎችና ከመካከለኛ ፎቶዎች አልፈው አልተገኙም ነበር። ለአንድ ለውጥ የተሻለ መንገድ መፈለግ ውስጥ እየተጨነቁ ጊዜ መፍጀት ቀላል ነው። ክብደት ቶሎ ለመቀነስ የሚሆን መንገድ፣ ጡንቻ በፍጥነት ለማዳበር የሚሆን መንገድ፣ ጥሩ ጸሐፊ ለሚሆን የሚያበቃ መንገድ ወዘተ እያሰላሰሉ መጨነቅ። በተግባር ያልቀመስነውን የተሻለ ስልት ማብሰልሰል ይቀናናል። ቮልቴር እንዳለው ምርጡ ነገር የጥሩ ነገር ጠላት ነው። እንቅስቃሴ ሞሽን ውስጥ በተግባር አክሽን ውስጥ የመሆን ልዩነት እለዋለሁ። ነገር ግን አይደሉም። እንቅስቃሴ ውስጥ ስትሆን ገና እያቀድክ ስልቶችን እየነደፍክ እየተማርክ ነው። ተግባር ግን ውጤት የሚያመጣ የባህሪ አይነት ነው። መጽሐፍ ለመፈልገው አርቲክል 20 ሀሳቦችን ባደራጅ ይህ እንቅስቃሴ ሞሽን ነው። ቁጭ ብዬ አርቲክሉን ስጽፍ ግን ተግባር ይሆናል። የተሻለ አመጋገብ ስልትን ከብዙ መረጃዎች አንጭ ባጠናቅር ይህ እንቅስቃሴ ነው። በዚህ እቅድ መሰረት መመገብ ሲጀምር ደግሞ ተግባር አክሽን ይባላል። አንዳንድ ጊዜ እንቅስቃሴ ጠቃሚ ነው። እንቅስቃሴ በራሱ ግን ምንም ውጤት አያመጣም። ምን ያህል ጊዜ የግል አሰልጣኝን እየሄድክ ብታናግር ይህ እንቅስቃሴ የሰውነት ቅርጽን አያስተካክለውም። የምትፈልገውን ውጤትም የሚያመጣልህ ተግባር ብቻ ነው። እንቅስቃሴ ውጤትን የሚያመጣ ከሆነ ለምን እናደርገዋለን? አንዳንድ ጊዜ እቅድ ለማውጣት ወይም ለመማር ስንፈልግ በእንቅስቃሴ ውስጥ እናልፋለን። የምናደርገውን ግን የመውደቅ አደጋ ሳንወድ ለውጥ እያመጣን እየመሰለን ስለምናደርገው ነው። ብዙዎቻችን ትችትን በማስወገድ የተካነን። መውደቅ ወይም በህዝብ መተቸት ጥሩ ስሜት የለውም። ስለዚህ ይህ ሊሆን የሚችልባቸው እድሎች ማስወገድ እንመርጣለን። ወደ ተግባር ከመሄድ ይልቅ እንቅስቃሴ ውስጥ የምንቆይ እያመጡ እንደሆነ ራስን ማሳመን ቀላል ነው። ደንበኛ ሊሆኑ ከሚችሉ 3 ሰዎች ጋር ተነጋግሬያለሁ። ይህ ጥሩ ነው፣ በትክክለኛው አቅጣጫ እየተጓዝኩ ነው፣ ወይም መጽሐፍ ስለምፈልገው መጽሐፍ አንዳንድ ሀሳቦችን አሰላስያለሁ፣ ጥሩ እየሄድኩ ነው አይነት አባባሎችን የሚሉባቸው ጊዜያት ብዙ ናቸው። እንቅስቃሴ ነገሮችን እየሰራህ እንደሆነ እንዲሰማ ያደርጋል። በእውነት ግን እንቅስቃሴ ውስጥ እስካለህ ድረስ ለመስራት እየተዘጋጀ ብቻ ነው። ስለዚህ ዝግጅት ዛሬ ነገ ማለት ወደ ማን ተቀይሮብህ ከሆነ የሆነ ነገር ማድረግ አለብህ። ሁልጊዜ ያቀድክ መኖር የለብህ። ወደ ተግባር መሄድ ያስፈልጋል። አንድ ልማድ ማዳበር ከፈለግ ቁልፉ መደጋገም ነው እንጂ ፍጹምነት አይደለም። የአዲሱን ልማድህን እያንዳንዱ ዝርዝር መሳል አይጠበቅብህ። የሚጠበቅብህ መሞከርና መተግበር ነው። የልማድ ግንባታ ባህሪ በድግግሞሽ የተነሳ የበለጠ አውቶማቲክ የሚሆንበት ሂደት ነው። አንድን ነገር የበለጠ በደጋገምኩ ቁጥር አእምሮ በዚህ ተግባር ዙሪያ ያለውን ብቃት ከፍ በሚያደርግበት ጊዜ አወቃቀሩ ይቀየራል። አእምሮአችን የቅርብ ጊዜ ተግባራትን ተመርኩዞ የሚጨምር የነርቮች ትስስር ነው። በእያንዳንዱ ድግግሞሽ መጠን የህዋስ ለህዋስ መልእክት ቅብብሎች ይጨምራል። የነርቭ ትስስሮቻችን ይጠብቃሉ። ልማድን መደጋገም በአእምሮአችን ውስጥ ግልጽ የሆነ አካላዊ ለውጥ እንዲፈጠር ያደርጋል። ለምሳሌ ሙዚቀኞች ቫዮሊንና ጊታርን ለመጫወት እንደሚያስ
ለሚያስፈልጉት ላሉ እንቅስቃሴዎች ወሳኝ የሆነውና ሴሬብራል አቡሌ የሚባለው የአእምሮአችን ክፍል ሙዚቀኛ ካሁኑ ሰዎች በተለየ መልኩ ሰፋ ያለ ነው። የሂሳብ ሰዎች ደግሞ ፓፒራል በሚባለው የአእምሮአቸው ክፍል የውስጠኛው ገጽ ላይ እጢ የሚመስል ግራጫ ነገር ይኖራቸዋል። ይህ ለስሌትና ለማውጣት ለማውረድ የሚጠቀሙበት ክፍል ነው። የዛሽ ግራጫ መጠን የሚወሰነው ሰውየው በዘርፉ በሚያጠፋው የጊዜ መጠን ነው። ረጅም ጊዜ በሂሳባዊ ስሌት ላይ ህዝቡን ያሳለፈ ሰው የሚኖረው ይህ ምልክት ነው። በእርግጥ ልማድን በመፍጠር ውስጥ መደጋገም ያለው ጠቀሜታ የታወቀው ኒውሮሳይንቲስት እነዚህን አይነቶች ነገሮች ማጥናት ከመጀመራቸው በፊት ነው። እንግሊዛዊ ፈላስፋ ጆርጅ ኤች ሉዊስ እንዲህ ብሎ ነበር። አዲስ ቋንቋ መማር፣ አዲስ የሙዚቃ መሳሪያን መጫወት ወይም አንድን ያልተለመደ እንቅስቃሴ ማድረግ ከባድ የሚሆን ስሜት አለው። ምክንያቱም እንደነዚህ አይነት አዳዲስ ስሜቶች የሚያልፉባቸው መንገዶች በሚገባ ተዘጋጁ። ተደጋጋሚነት ባለው መልኩ ሲሞከር ግን ድግግሞሽ መንገድን ይከፍታል። አንድን ተግባር በደጋገምክ ጊዜ ሁሉ ከዚያ ተግባር ጋር የተያያዘውን የነርቭ ትስስሮች እየለኮስከው ነው። ስለሆነም ድግግሞሽ አንድን ልማድ በማተም ውስጥ አስፈላጊ ከሆኑት ሂደቶች መካከል አንዱ ነው። ለዚህ ነው ስለ ምርጥ ፎቶ ዘተ ሀሳብ ሲያወሩ ከቆዩ ተማሪዎች በላይ ብዙ ፎቶዎችን ያነሱ የነበሩ ተማሪዎች ብዙ ጥሩ ፎቶዎችን ማምጣት የቻሉት። የመጀመሪያው ቡድን እንቅስቃሴ ውስጥ፣ ሁለተኛው ቡድን ግን ተግባር ውስጥ